አላህ እውነተኛ ሙእሚኖች ያድርገንና በዛሬው መልእክት ሙእሚኖች ብቻ ይጠቀሙበታል። ከ16ቱ መልካም ንግግሮች ስንቱን እንደምትተገብሩ በኮመንት ጻፉልኝ። አንደኛ፣ አንድን ሥራ ስትጀምር ቢስሚላህ በአላህ ስም በል። ሁለተኛ፣ የሆነ ነገር መስራት ስታቅድ ኢንሻአላህ የአላህ ፍቃዱ ከሆነ በል። ሶስተኛ፣ አንድ ነገር ካስደሰተህ አላሁ አክበር፣ ሱብሓነላህ፣ አላህ ትልቅ ነው፣ አላህ ጥራት ይገባው በል። አራተኛ፣ አንድ ነገር ካስደነቀህ ማሻአላህ፣ አላህ ነው ያሻው፣ እሱ ነው ያስዋበው በል። አምስተኛ፣ አንድን ሰው ስታመሰግን ጀዛከላሁ ኸይራ፣ አላህ መልካም ይመንዳህ በል። ስድስተኛ፣ ስታስነጥስ አልሐምዱሊላህ፣ ምስጋና ለአላህ ይገባው በል። ሰባተኛ፣ አንድ ሰው አጠገብህ አስነጥሶት አልሐምዱሊላህ ያለ እንደሆን የርሐሙከላህ፣ አላህ ይዘንልህ በለው። ስምንተኛ፣ ወንጀል ኃጢአት በሰራህ ጊዜ አስተግፊሩላህ፣ አላህ ሆይ ማረኝ በል። ዘጠነኛ፣ አንድን ሰው ስትሰናበት ፊ አማኒላህ፣ የአላህ ጥበቃ አይለይህ በለው። አስረኛ፣ አንዳች ችግር የገጠመህ እንደሆን ተወከልቱ አለላህ፣ በአላህ ተመካው በል። 11ኛ፣ ጭንቀት ውስጥ የገባህ እንደሆን ላኢላሃ ኢላላህ፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም በል። 12ኛ፣ አንድ ሰው መሞቱን የተነገረህ እንደሆን ረሒመሁላህ፣ አላህ ይዘንለት በል። 13ኛ፣ ስትበላ፣ ስትጠጣ፣ ስትለብስ አልሐምዱሊላህ፣ ምስጋና ለአላህ ይሁን በል። 14ኛ፣ አንዳች ነገር የረሳህ እንደሆን አሽሀዱ አን ላ ኢላሃ ኢላላህ፣ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም በል። 15ኛ፣ አንድ ችግር ያገኘህ እንደሆን ኢና ሊላሂ ወኢና ኢለይሂ ራጅዑን፣ እኛ ለአላህ ነን ወደ አላህም ተመላሾች ነን በል። 16ኛ፣ አንድ ነገር የከበደህ እንደሆን ላ ሐውለ ወላ ቁወተ ኢላ ቢላህ፣ ከአላህ በስተቀር መላም ሆነ ጥንካሬ የለም በል። ከላይ ያሉትን 16 አዝካሮች የምንጠቀማቸው በአረብኛ ሲሆን ከጎን የአማርኛ ትርጉማቸውን የነገርኳችሁ። አላህ በሰማነው ተጠቃሚ አድርገን። የተለያዩ መልእክቶች ወደ እናንተ እንዲደርስ የፕላስ ምልክቷን በመጫን የመልካም ነገር ተከታይ ይሁኑ።